ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል ወቅታዊ የህልውና ተጋድሎ ዙሪያ የደረሱንን መረጃዎች የምናቀርብበትን መርሃ ግብር ነው ይዘን የመጣነው። በጎጃም ቀጠና በርካታ ድሎች ተገኝተዋል። የአገዛዙ ሰራዊት ላይ በተወሰደ እርምጃ ከጦር መሳሪያና ከተለያዩ ድሎች ባሻገርም የአገዛዙ ሰራዊት የመንቀሳቀስ አቅሙን የሚያዳክም እርምጃ በመውሰድ በከፍተኛ ብልጫ ፋኖ ድሎችን አካባቢዎችን እየተቆጣጠረ እንዳለ ነው ያገኘነው መረጃ የሚያመለክተው። በሌላ በኩል የአብይ አህመድ አገዛዝ ወደ ሰሜን ቀጠና ትኩረቱን ያደረገው በአማራ ክልል ያለውን አጠቃላይ ሁኔታ መቋቋም ስላልቻለ የአብይ አህመድ አገዛዝ ከአማራ ክልል ሰራዊቱን እያስወጣ ያለው ተሸንፎ እንጂ ለሌላ ስትራቴጂ እንዳልሆነ ነው ካገኘነው መረጃ ለማወቅ የተቻለው። ለማንኛውም በአጠቃላይ በኢትዮጵያ ወቅታዊ የተጋድሎ እንቅስቃሴ በተለይም በአማራ ክልል ያለውን መነሻ በማድረግ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። በቀጥታ ወደሱ አልፋለሁ። የተለያዩ አካባቢዎች ያሉትን ተጋድሎች የተመለከተ መረጃ አሰባስባል። ወደ አንተ በቀጥታ ልለፍ። አመሰግናለሁ መሳይ። እንግዲህ ከሰሞኑ በዚህ 5 ቀንና 6 ቀናት ውስጥ የማዕከላዊ ጎንደርና የደቡብ ጎንደር ወታደራዊ ድሎች በጣም በከፍተኛ ደረጃ ተፋፍሞ በቀጠለበት ሰዓት ጎጃም ምን ነው ዝም አለ፣ ምንድነው እንቅስቃሴ አያደርግም እየተባለ ሲታማ ነበረ። ነገር ግን ለካ ራሳቸው ኃይላቸውን እያደራጁ ትጥቃቸውን እያደራጁ ጥናት እያደረጉ አሁን ዛሬ ከምዕር ሰሜን ጎጃም ጀምሮ ከአቸፈር ጀምሮ እስከ ጫፍ እስከ ደጀን ድረስ 3ቱም ዞኖች ያካለለ ምናልባትም 4ቱም ዞኖች ያካለለ የምዕራብ ጎጃም፣ ሰሜን ጎጃም፣ ምስራቅ ጎጃምና የአገዋዊ ዞንን ያካለለ በርካታ አውደ ውጊያዎችን ከፍቶ የአገዛዙ ጦር በጣም በከፍተኛ ደረጃ እየመታው እንደሚገኝና በተለይ በጎጃም ወደ ምዕራብ ጎጃም አካባቢ ያለው ወታደራዊ ማጥቃት ዘመቻ ሽመልስ በማለት በአንድ በተሰዋ ጠንካራ አዋጊ መኮንን የተሰየመ ወታደራዊ ጥቃት ሰንዝረዋል። በተለይ በዋናነት ጃዊ ቀጠና ፈንድቃ ከተማ አቅራቢያ የፋኖ ኃይሎች በፈጸሙት ማጥቃት በርካታ ጦር ከነ ቡድን መሳሪያቸው ሲማረኩ ኩምበር በተባለ ቦታ ላይ ተሰማርቶ በነበረው የአገዛዙ ጦር ላይ ጥቃት በመፈጸም ሙሉ በሙሉ ተደምስሷል ማለት ይቻላል። እንግዲህ በአጠቃላይ የ105ኛ ኮር 206ኛ ኮር እንዲሁም 201ኛ ኮር የፋኖ ኃይሎች በጋራ ተቀናጅተው በፈጸሙት የማጥቃት እንቅስቃሴ 2 ድሽቃ፣ 10 ብሬን፣ 4 ስናይፐር እና አንድ የክፍለ ጦር መገናኛ ሬዲዮን ጨምሮ 2 የመስመር መገናኛ ሬዲዮዎችን በመማረክ 200 በላይ የነፍስ ወከፍ መሳሪያዎችን ከ50,000 በላይ ተተኳሽና 150 የመከላከያ ሰራዊቶችን መግደላቸውንና በርካታ ከ32 በላይ ምርኮኛ የመከላከያ ሰራዊት ብቻ ምርኮኛ 32 ምርኮኛ በእጃቸው ማስገባታቸውን እንግዲህ ማለት በወታደራዊ ቋንቋ በሙሉ በዛ አካባቢ የነበረው ክፍለ ጦር ሙሉ በሙሉ ተመቶ ፈርሷል ማለት ነው። እጅ ሰጥቷል፣ ተደምስሷል። የያዘውን ሙሉ መሳሪያ ለፋኖ ኃይሎች እንዳስረከበና በተለይ 105ኛ 206ኛና 201ኛ ኮር በጋራ በፈጸሙት ማጥቃት በጃዊ ቀጠና የነበረው በተለይ ፈንድቃና ኩምበር በተባሉ ከተሞች ላይ በፈጸሙት ማጥቃት እስከዛሬ ድረስ በዛ አካባቢ ተገኝቶ ያልታወቀ ድል መቀዳጀታቸውን ነው ያስታወቁት። በሌላ ዜና በዛው አካባቢ በፋግታ ለቆማ ወረዳ ፋግታ ከተማ ላይ ዛሬ ጠዋት ከሌሊቱ 12 ሰዓት ጀምሮ ውጊያ የከፈተው የአገዛዙ ጦር 59ኛ ክፍለ ጦር ሙሉ በሙሉ ተደምስሷል ማለት ይቻላል። እንግዲህ ይሄ ፋግታ ለቆማ ማለት በጣም በቅርብ ርቀት ላይ ከጃዊ በቅርብ ርቀት ላይ የሚገኝ አካባቢ ነው። 59ኛ ክፍለ ጦር በዛ አካባቢ ይህን ኃይል ለማገዝ የተመታውን ኃይል ለማውጣትና የቆሰሉ ኃይሎችን ለማውጣት እንቅስቃሴ በሚያደርግበት ሰዓት በፋግታ ከተማ አቅራቢያ የነበረው የአገዛዙ ጦር ተመቶ መበታተኑና በርካታ ኃይሎች መስጠቱን ለማወቅ ተችሏል። በሌላ አቅጣጫ እንደዚሁ በምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ ከተማ አካባቢ ወይንም ዙሪያ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ዛሬ በሌሊት ወደ ከተማዋ ዘልቆ በመግባት ከመድኃኔዓለም ከተማ ውስጥ ከመድኃኔዓለም ቤተክርስቲያን እስከ ባለ እግዚአብሔር ቤተክርስቲያን ባሉት አካባቢዎችና አዲሱ ፍርድ ቤት ተብሎ በሚጠቀሰውና ዋጋም በተባለው አካባቢ በመሽጎ በነበረው የአገዛዙ ጦር ላይ 14ኛ ክፍለ ጦር በሞርተር የታገዘ ጥቃት በመፈጸም የ14ኛ ክፍለ ጦር በደብረ ማርቆስ ከተማ ከባድ የማጥቃት እንቅስቃሴ በማድረግ ትልቅ
ድል እንዳገኘና 34ኛ ክፍለ ጦር ደግሞ በደጀን ወረዳ በጉባያና ስብሸንጎ በተባለው አካባቢ በነበረው ወታደራዊ ካምፕ ላይ ከጠዋቱ 12 ሰዓት ላይ ጥቃት በመፈጸም ከ60 በላይ የአገዛዙ ጦር መደምሰስ መቻላቸውንና በተለይ ይሄ በተመሳሳይ ሰዓት ደብረ ማርቆስ ከተማ 206ኛ ኮር ጥቃት በሚፈጽምበት ሰዓት ወደ ደብረ ማርቆስ ከተማ ሌላ ኃይል እንዳይመጣ ለማድረግ 34ኛ ክፍለ ጦር ደግሞ በደጀን ወረዳ ጉባያና ስብሸንጎ በተባለው አካባቢ ላይ ጥቃት በመፈጸም ተናቦና ተጋግዞ እንዳይሄድ በማድረግ ትልቅ ድል ማግኘታቸውን አስታውቀዋል። እንግዲህ በጎጃም አካባቢ አሁንም በርካታ ውጊያዎች እየተደረጉ ሲሆን በገባይ ጮቄ ወረዳ ምስራቅ ጎጃም ማለት ነው 24ኛ ክፍለ ጦር የ24ኛ ክፍለ ጦር ቁይ ከተማ ላይ ሰፍሮ በነበረው የአገዛዙ ጦር ላይ በፈጸሙት የማጥቃት እንቅስቃሴ ይሄ ደግሞ በጣም የሚገርም ነው። ከሌሊቱ 12 ሰዓት እስከ 6 ሰዓት በተደረገው ውጊያ ከ125 በላይ የአገዛዙ ጥምር ጦር ሙትና ቁስለኛ ማድረግ መቻላቸውንና በዚህ አካባቢ ከደጀን ከተማ እስከ ጎጃም ባህር ዳር ጫፍ ድረስ የጎጃም አጠቃላይ የሚንቀሳቀሱ ኮሮች፣ እዞች፣ ክፍለ ጦሮች እና የተለያዩ ወታደራዊ የህዝብ ተገገት ያላቸው የፋኖ ኃይሎች በተመሳሳይ ሰዓት በርካታ የጦር እንቅስቃሴ በማድረግ በአገዛዙ ጦር ላይ ከፍተኛ የሆነ የማጥቃት እንቅስቃሴ በማድረግ ድሎችን እየተቀዳጁ እንደሚገኙ ነው ለማወቅ የተቻለው። በሌላ አቅጣጫ እንግዲህ በወሎ አካባቢ ከአንድ ሳምንት በፊት ጀምሮ በተለይ በምዕራብ ወሎ አካባቢ ከፍተኛ ውጊያ እየተደረገ በርካታ የአገዛዙን ጦር መደምሰሳቸውንና ወረዳዎችን፣ ወታደራዊ ቀጠናዎችን፣ ወታደራዊ ጠቀሜታቸው ከፍተኛ የሆኑ ተራራማ ቦታዎችና አገዛዙ ይዟቸው የነበሩ ወታደራዊ ምሽጎችን በመቀማት ወረዳዎችን መቆጣጠር መቻላቸውን አስታውቋል። በተለይ ዛሬው ዕለት ደግሞ መብረቁ ክፍለ ጦር ስትራቴጂካዊ ጠቀሜታዋ የጎላ የሆነችው ወግዲ ከተማን ዛሬ ለሁለተኛ ጊዜ የአገዛዙን ጦር አሸንፎ ከተማዋን መቆጣጠር ችሏል። እንግዲህ ጥቃቱን የፈጸሙት ከተማዋን ከበው በማደር ሲንጋ 01 ቀበሌ፣ 02 ቀበሌ፣ ሰርቶ ማሳያ ቀበሌ፣ በ03 እና በ05 ቀበሌ በደርቢቱ አካባቢ ከበባ በመፈጸም ሌሊቱን ሙሉ ከተማዋን ከበው ከማደራቸው በተጨማሪ የነጋጋ አካባቢ የአገዛዙ ጦር ሰፍሮበት የነበረው በርካታ ወታደራዊ ካምፖችን በማጥቃት ከተማዋ ሙሉ በሙሉ ተቆጣጥረዋል። እንግዲህ የደቡብ ወሎ የኃይል ሚዛን አስጠባቂ የሆነችው ወግዲ ከተማን ለሁለተኛ ጊዜ በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ መቆጣጠራቸውና ከዚህ በፊት የአገዛዙ ጦር የአገዛዙ 11ኛ እዝ ምክትል አዛዥ ዘውዱ ሰጣርጌ ከወጦ ውቅላይ አዋሳኝ አካባቢዎች ላይ ጦሩን ይዞ የሄደ ቢሆንም አሁንም ወደዚህ ቀጠና ተመልሶ ይህንን በተለይ መቅደላን፣ ፈንታን፣ አማራ ሳይንትና ገነቴ የተባሉ አካባቢዎችን መልሶ ለመቆጣጠር አሁን በከባድ መሳሪያ ውጊያ እያደረገ ቢሆንም የኃይል መዛባት ደርሶበት ተመልሶ ወደ መጣበት እንኳን መሄድ በማይችልበት ደረጃ ሰራዊቱ ተበትኖ እንደሚገኝና በርካታ የአገዛዙ ጦር እጅ መስጠቱንና ከፍተኛ ቁጥር ያለው የአገዛዙ ጦር መደምሰስ መቻሉንና ይህን አካባቢ የአገዛዙ ጦር መልሶ ለመያዝ ብቻ ሳይሆን በውጊያው ሰዓት ከባባድ መሳሪያዎችን፣ ሞርተሮችን፣ ዲሽቃዎችን፣ መድፎችን እንዲሁም ዙ 23ቶችን፣ ቴፔ ታንኮችን እና የድሮን ጥቃት እያደረገ አካባቢዎችን ለመቆጣጠር ጥረት ቢያደርግም በፍጹም ያልቻለበት ደረጃ ላይ በመድረሱ እየተመለሰና ተበትኖ በገጠሩ የአርሶ አደር ቤት እየተደበቀ እንደሚገኝ ነው መረጃዎች እያመላከቱ የሚገኙት።